ሰላም መኮንን ከሪል ቱተርስ። ዛሬ ደግሞ ይዤላችሁ የመጣሁት ስለ ሲሪየስ ሰርኪዩት ነው። ሲሪየስ ሰርኪዩት እንግዲህ ምን ማለት ነው ባጭሩ የሚለውን ነገር ይዤላችሁ መጥቻለሁ። በነገራችን ላይ ይሄ ትምህርት IGCSE ፊዚክስ ላይ ያለ ትምህርት ነው። ፕራክቲካሉ ደግሞ ባጭሩ ይህን ይመስላል። ስለዚህ ሲሪየስ ምን ማለት ነው? ሁሉም ሬዚስተሮች ወይም ደግሞ እዚህ ጋር አምፖሎቹ፣ ባትሪዎቹ በአንድ መስመር ላይ ነው የተገናኙት። ስለዚህ ከረንት የሚያልፈው በአንድ አቅጣጫ ብቻ ነው። ሌላ ሁለተኛ አማራጭ ለኤሌክትሮን መንገድ የለም ማለት ነው። በአንድ ሉፕ ውስጥ ነው የሚያልፈው። እዚህ ጋር እንግዲህ 4 ባትሪ ተጠቅሜያለሁ፣ 3 አምፖል አለኝ፣ ኢቨን ስዊች አስገብቻለሁ፣ ማብሪያ ማጥፊያ ማለት ነው። አንዱ የሲሪየስ ሰርኪዩት ጠቀሜታው ምንድነው? በአንድ ስዊች ሁሉንም መቆጣጠር ይቻላል። ዲስአድቫንቴጁ ግን ምንድነው? አንድ አምፖል ቢበላሽ ሁሉም የከረንት መስመር ይቋረጣል፣ የኤሌክትሮን መስመር እንቅስቃሴ ይቋረጣል። ስለዚህ ሰርኪዩቱ ኢንኮምፕሊት ይሆናል፣ ያልተሟላ ሰርኪዩት ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ላሳያችሁ የምፈልገው ዛሬ ምንድነው የከረንት ሪዲንጉ ወይም ደግሞ የኤሌክትሮኖች እንቅስቃሴ ወይም ፍጥነታቸው በየቦታው ምን ይመስላል የሚለውን ነገር ቼክ እንድናደርግ ነው። ስለዚህ አሚተር ያስፈልገኛል። ዛሬ አናሎግ አሚተር ነው ያመጣሁላችሁ። የምናነበው ከረንት በጣም አነስተኛ ከረንት ነው። ስለዚህ እኔ የታችኛውን ስኬል ነው የምጠቀመው እስከ 0.6 አምፕ የሚያነባውን ማለት ነው። ስለዚህ እሱን ሬዲ አድርጌላችኋለሁ። ስለዚህ ከረንት ሜጀር ለማድረግ ሰርኪዩቱን ብሬክ ማድረግ አለብኝ። ለምሳሌ እዚህ ጋር ሜጀር ማድረግ ብፈልግ ሰርኪዩቱን ብሬክ አደረግኩ። ስለዚህ አሚተሬ ኢንሲሪየስ ነው እዚህ ጋር ኮኔክት የሚሆነው። ያ ማለት ኤሌክትሮን እንቅስቃሴ ይመጣል፣ አሚተር ውስጥ ይገባል፣ ከዛ ተመልሶ ወደ ባትሪ ይሄዳል ማለት ነው። ስለዚህ አሚተር በሲሪየስ ነው ኮኔክት መደረግ ያለበት ማለት ነው። ስለዚህ እዚህ ጋር ያለውን የኤሌክትሮን ፍጥነት ወይም ደግሞ ከረንት መለካት ብሞክር እዚህ ጋር አናሎጉ ላይ እንደምታዩት አሚተሩ ላይ ወደ 0.32 አምፕስ አካባቢ ነው ሜጀር ያደረገው 0.32 አምፕ አካባቢ። ስለዚህ እዚህ ጋር ያለው የኤሌክትሮን ፍጥነት ልንለው እንችላለን ወይም ከረንቱ 0.32 አምፕ ነው። እዚህ ጋር በሁለተኛው አምፖል እና በሶስተኛው አምፖል መካከል ያለውን ሜጀር ለማድረግ ብፈልግ ያው ሰርኪዩትን ብሬክ አደርጋለሁ፣ ከዛ ሚትሬን አስገባለሁ። አሁንም እንደምታዩት 0.32 አምፕ አካባቢ ነው ሜጀር የሚያደርገው። ከሶስተኛው አምፖል እስከ ባትሪው ባለው መንገድ ላይ የኤሌክትሮን ፍጥነት ምን ይመስላል ወይም ከረንቱ ብትሉ አሁንም እዛ ጋር ሜጀር ማድረግ እችላለሁ። ቼክ ሳረግ አሁንም 0.32 አምፕ ነው የመጣው። ስለዚህ ምንድነው ይሄ ፕሩቭ ያደረገልን? የከረንት ቫልዩ ወይም ደግሞ የኤሌክትሮኖች ፍጥነት በየቦታው ተመሳሳይ ነው። ስለዚህ ከረንት ኢዝ ኮንስታንት በሲሪየስ ሰርኪዩት ላይ ማለት ነው። የተለያየ ቦታ ቼክ ስናደርግ ቫልዩን አንድ አይነት ያገኘ ነው ማለት ነው። ሌላው ደግሞ ቮልቲሜትር ሪዲንጉ ምን ይመስላል? ቮልቴጁ ማለት ነው። ለሱ ደግሞ እዚህ ጋር መልቲሜትር አምጥቼላቸዋለሁ። ቮልቴጅ እንዲለካ አጀስት አድርጌዋለሁ። ስለዚህ ቮልቴጅ ለመለካት ይህን ቮልቲሜትር በፓራሌል ነው የማገናኘው። እንደ ቅድሙ ምንም አይነት ሰርኪዩት ብሬክ የማደርገው ነገር የለም። ስለዚህ ልክ ኦልሬዲ ሰርኪዩቱ እንዳለ ለመጀመሪያ የባትሪን ቮልቴጅ አጠቃላይ ቮልቴጅ ፓራሌል እንደዚህ ኮኔክት በማድረግ ሜጀር ማድረግ እችላለሁ። እንደምታዩት 5 አካባቢ ነው። 5 ቮልት 5.1 ወይም 4 ይላል። ያው እጄ ስለሚንቀሳቀስ ሜጀርመንቱ አኩሬት ላይሆን ይችላል። ራፍሊ 5 ቮልት ነው አጠቃላይ የባትሪ ቮልቴጅ። ከዛ እስቲ ቮልቴጅ አክሮስ ኢች በልብስ በእያንዳንዱ በልብ ቮልቴጅ ድሮፑ ምን ያህል ነው ፖቴንሻል ዲፈረንሱ ልንል እንችላለን። እዚህ ጋር ራፍሊ ሜጀር ሳደርግ ወደ 1.4 አካባቢ ያው እጄ ስለሚንቀሳቀስ ነው ያለው 1.6 ይላል። በሁለተኛውም በልብ ላይ ራፍሊ 1.4 አካባቢ ይላል። እዚህኛውም ላይ ስናየው 1.6 አካባቢ ይላል። ስለዚህ ምን ማለት ነው? ኦልሞስት ቮልቴጅ ድሮፖቹ በየበልቡ ላይ ተመሳሳይ 1.4 1.6 ቮልት ነው ይላል። ይሄንን አጠቃላይ ቮልቴጅ ድሮፖቹን በየበልቡ ላይ ያለውን ብንደምር ወደ 5 ቮልት አካባቢ ይመጣል። ያ ማለት ከባትሪው የተገኘው አጠቃላይ ቮልቴጅ። ስለዚህ ምንድነው የሆነው? ቮልቴጁ አጠቃላይ ከባትሪው የመጣው ለነዚህ 3 አምፖሎች ሼር ነው። ኦልሞስት ኢኩሊ ነው ሼር የተደረገው። ግን ሁሌ ቮልቴጁ ኢኩሊ ሼር ይሆናል ማለት አይደለም። እዚህ ጋር ኢኩል ሼር የሆነበት ምክንያት በልቦቹ ተመሳሳይ ብራንድ ተመሳሳይ አይነት በልቦች ስለሆኑ ነው። ያ ማለት ሬዚስተንሳቸው ተመሳሳይ ስለሆነ ነው እንጂ የተለያየ ብራንድ በልቦች ቢሆኑ ኖሮ ቮልቴጅ ድሮፑ በየበልቡ ላይ ያለው የተለያየ ይሆን ነበር። ዞሮ ዞሮ ግን አጠቃላይ ቮልቴጅ ሼርድ ሆኗል ማለት ነው። ይህን ይመስላል።